አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ቆንጅዬ ነገር በአበባ ጎመን ሰርቼ አሳያችኋለሁ። ይሄ አበባ ጎመን አሁን ቆርጠውና ተከታተሉ። በጣም አሪፍ ነገር ነው፣ ትወዱታላችሁ። ለመፍጠሪያም ይሆናችኋል። እሺ ቢስሚላ። ቀስ አድርገን እንቆርጠዋለን ማለት ነው። ስንቆርጥ እንደዚህ እያደረግን ነው የምንቆርጠው። በክብ በክብ ማለት ነው። ከዛ እናውጥተን ቆርጠን እናጥበውና እናደርቀዋለን ማለት ነው። ቆራርጬ አምጥቼ ላሳያችሁ። እሺ ጓደኞቼ፣ ሁላችሁ አበባ ጎመኑ እንደዚህ አድርጌዋለሁ፣ ደርቆ ማለት ነው። በፓትራ ላይ አድርጌዋለሁኝ። እዛ ጋር ደግሞ ኦቨን ለኩሻለሁ። እዚህ ጋር አሁን ነጭ ሽንኩርት እናደርጋለን። የምትፈልጉትን መጠን ነጭ ሽንኩርት ማለት ትችላላችሁ። እዚህ ጋር ከሙን ወይም ኪዩመን፣ እዚህ ጋር ደግሞ የኩዝባራ የተፈጨ ማለት ነው። እዚህ ጋር ደግሞ ያው ትንሽ 7 አይነት ቅመም፣ ጨው እናደርጋለን። ኦኬ፣ እዚህ ጋር ኦሊቭ ኦይል እናደርጋለን። በመጀመሪያ ግን የቲማቲም ሳልሳ እናደርጋለን። የቲማቲም ሳልሳ ልክ እንደ ፒትሳ እንደምንሰራ ማለት ነው። እናደርግና ትንሽ ኦሊቭ ኦይል እናደርጋለን። እናቀላቅለዋለን ማለት ነው። ሚክስ እሺ ጓደኞቼ፣ ያቀላቀልነውን ነገር እንቀባዋለን እዚህ ላይ ማለት ነው። ሁሉንም በደንብ አድርገን እንደዚህ ቅብት እናደርገዋለን። በጣም ነው የሚጣፍጡት፣ ትወዱታላችሁ። በደንብ ሁሉንም በደንብ ማዳረስ። ከታች ያለውስ በምትሉ ነው። ከታች ያው ይደርሰዋል ማለት ነው። ኦኬ፣ እንደዚህ በቀባንበት ቁጥር ይደርሰዋል። ብቻ ሳልሳውን አብዙት፣ በደንብ አብዙ። ከዛ ቺዝ እናደርጋለን ሁሉም ላይ ማለት ነው። እሺ ጓደኞች፣ አሁን ወደ ፍሩን ውስጥ ወደ ኦቨን ውስጥ አስገባዋለሁ። ተመልሰን ይገናኛል። ቺዝ አድርጌበታለሁ። እሺ ጓደኞቼ፣ ሁላችሁ የአበባ ጎመን እንደዚህ ቆንጆ ሆኖ ወጥቷል። ማሻአላ ተባረከላ። አሁን ወደ ሳህን ላይ አደርገዋለሁ። እያችሁት እንደሚያምር ማሻአላ። ኦኬ፣ በጣም አሪፍ ስታይል ነው። ሞክሩት፣ እርግጠኛ ነኝ ትወዱታላችሁ። በጣም አሪፍ ይወጣ። በጣም ጤናማ ነው። እሺ፣ ያቺ ኦሊቭ ኦይል ያደረግንበት። ኦኬ፣ እንደዚህ ሞክሩ። አበባ ጎመን ማለት ነው። ጥሩ ነው ማለት ነው። እንግዲህ በእንደዚህ መልኩ
ጤናማ የሆነ የአበባ ጎመን አሰራር ሰርቼ አሰልቻችኋለሁ። አይታችሁት እንደምትወዱት እርግጠኛ ነኝ። ሞክሩት ሞክሩት ሞክሩት። እስቲ ትንሽ እንደዚህ ደመቅ መቅ እናድርገው። ያችሁት እንግዲህ እንደዚህ ደግሞ ምግብ ስታቀርቡ ሐረካት ምናምን ስታደርጉበት ለመብላትም ደስ ይላል። በመጀመሪያ አይን አይደለም የሚበላው አይን ጠገብ ሲል ነው ደስ የሚለው። ከለሩ ምኑ በጉል ማሻአላ በጣም ያምራል። እና እንደዚህ ሰርታችሁ ሞክሩት ልላችሁ እወዳለሁ። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።